አረንጓዴዋ ልዕልት። በድሮ ዘመን በጣም ሩቅ ከተማ ውስጥ የነበረ አንድ አልካሃዛር የተባለ ግዛት ነበር። ግዛቱ ጠንካራ ቢሆንም የግዛቲቱ ንጉስ ግን ክፉና ስሙም አልካሃዛር ይባል ነበር። ታዲያ አንድ ቀን ንጉሱ አልካሃዛር በሰረገላ ውስጥ ሆኖ በአንድ መንደር አቅራቢያ ባለ የአንድ ምስኪን ገበሬ እርሻ ላይ እያለፈ ነበር። ያ ምስኪን ገበሬም ወደ ንጉሱ ቀረብ ብሎ እንዲህ አለው፣ ክቡርነቱ እባክዎትን ሌላኛውን መንገድ ይጠቀሙ። ፈረሶቾትና የሰረገላዎቹት ጎማ አዝዕርቶቼን ያወድሙብኛል፣ እባክዎትን። ይህን የሰማው ንጉሱ በንዴት ጦፎ እየጮኸ ፈጥናችሁ ሰሩልኝ፣ የማን ደፋር ነው ጃል? ወደ ቤተ መንግስቱም አምጡልኝ በፍጥነት። የንጉሱ አሽከሮችም በንጉሳቸው ትእዛዝ መሰረት ምስኪኑን ገበሬ አስረው ወደ ንጉሱ ዘንድ አቀረቡት። ንጉሱም እንዴት ብደፍር ነው ለኔ ለንጉስ በገዛ ግዛቴ ምን ማድረግ እንዳለብኝ የምትነግረኝ? ይህን ጥጋበኛ ወደ ወህኒ ወርውሩት፣ የእርሻ መሬቱንም ይወረስ። የንጉሱ ልጅ ልዕልት ኬላ ግን የአባቷን ተግባር ሁልጊዜ ነበር የምትቃወመው። አባዬ፣ ይህ ልክ አይደለም። አቅም የሌላቸውን ሰዎች ላይ አቅምን ማሳየት ድክመት ነው። ይበቃሻል ኬላ፣ ሌላ ተጨማሪ ነገር እንድች ብለሽ እንዳትናገሪ። በዛ ምሽት ንጉሱ ያሉትን ወርቆች በሙሉ ወደ ክረምት ቤተ መንግስቱ እንዲቀመጡ ትእዛዝ አስተላለፈ። በዛን ቀን ምሽት አንዲት መልከ መልካም ሴት ፊቷ የተሸፈነ አረንጓዴ ካባ የለበሰች አንዲት የዱር ቅጠል የመሰለች ልጅ ከትልቅ ግንብ ላይ ቁልቁል ወርዳ ፈረሷ ላይ ተቆናጠጠች። ደንገዝገዝ ያለው ብርሃንም ቀስ ቀስ እያለ ወደ ጨለማነት ተለወጠ። ባለ አረንጓዴ ካባ ሰላዩዋ ልጅ ድቅድቅ ጨለማ ውስጥ ገብታ ተሰወረች። በዛም ምሽት ታዲያ ንጉሱ አልካሃዛር ባዘዘው መሰረት የግዛቱ ወርቆች በሙሉ ታጭቀው በብዙ ሰራዊት ታጅበው እየተጓዙ ነበር። በድንገት ግን ማንነታቸው ያልታወቀ ጥቂት ሰዎች የንጉሱን ወርቅ የተጫነበትን ሰረገላ ከበቡት። ከዛም ከሰረገላው ጠባቂዎች ጋር ውጊያ ገጠሙ። ባለ አረንጓዴዋ ካባ ሴትም የንጉሱን ሰራዊቶች በቡጢ ታጣድፋቸው ጀመር። የወርቁ ጠባቂዎችም አንድ እያሉ መሬት ላይ ይዘረሩ ጀመር። የቀሩትም አዝማሚያው ስላላማራቸው እግሬ አውጪኝ ብለው አመለጡ። ባለ አረንጓዴዋ ካባ የዱር ቅጠል መሳያ ሴትም ሰረገላውን አስነስታ ፈረጠጠች። በቀጣዩ ቀን ጠዋት በግዛቱ ውስጥ ያሉ ድሃ ሰዎች ከእንቅልፋቸው ሲነሱ ከረጢት ሙሉ ወርቅ ነበር በየበራቸው ያገኙት። ታዲያ የግዛቱ ሰዎች በግርምትና በምስጋና ነበር ቀናቸውን የጀመሩት። ወሬው በመላ ዓለም ነበር የተሰማው። የሆነ አዳኝ እንደመጣላቸው የንጉሱን ወርቆች ሰርቆ በፍትሃዊነት ለድሃ ሰዎች ያከፋፈለውን ሰው እንዲሁ በግዛቱ ስሙ ሲነሳና ሲጣል ነበር የከረመው። ጊዜያት ቢያልፉም እንኳን የወርቁ ነገር በግዛቱ ሊረሳ አልቻለም ነበረ። ንጉሱ እየጮኸ ይህን ሌባ በዚህ 2 ቀን ውስጥ ይዛችሁልኝ እንድትቀርቡ። በዛን ወቅት አንድ አስተዋይ ወጣት ስሙ ኢግኒስ የተባለ ልጅ ወደ አልካሃዛር ከረጅም ዓመት በኋላ ተመለሰ። ታዲያ ኢግኒስ ስለ አረንጓዴ ካባዋ ሴት ከሰዎች ብዙ ሰምቶ ነበር። ለዛም ነው በዛሬው ዕለት ከባለ አረንጓዴዋ ካባ ልጅ ጋር ስብሰባ ለማድረግ በድብቅ የተቀጣጠሩ። ባለ አረንጓዴዋ ካባ ሰላይ፣ አሁን እያደረግሽ ያለሽው ነገር የተሳሳተ ነው። የንጉሱ ወርቅ ሰርቆ ለሰዎች መስጠት በእውነቱ ሰዎችን እስከ መጨረሻ አድናቸው። ጊዜያዊ ነገር እያደረግሽ ነው ያለሽ። የኢግኒስ ንግግር ያዳመጠችው ልዕልቷ በንዴት እንዴት ብደፍር ነው እንደዚህ የምትናገረው አለችው ልዕልቷ። ኢግኒስም እንዲህ ብሎ መለሰላት፣ ቆይ አንቺ ብትያዢ ሰዎቹ ምንድን ነው የሚያደርጉት? ወርቁ በግፍ የተወሰደባቸውን መሬታቸውን ይመልስላቸዋል። ይሄ ትክክለኛ ፍትህ ነው ብለሽ ታስቢያለሽ? ባለ አረንጓዴዋ ካባ ሴት አሰብ ባደረገችና ኢግኒስን እንዲህ ስትል ጠየቀችው፣ እሺ ምንድን ነው ማድረግ የሚገባል? ኢግኒስም እንዲህ ሲል መለሰ፣ ንጉሱን የግድ በእኩል እንዲመራ ማድረግ። እንደምታውቁት የግዛቱ እውነተኛ ኃይል ያለው የግዛቱ የጦር ሰራዊት ላይ ነው። የግዛቱን የጦር ሰራዊት ከተቆጣጠርነው ንጉሱ ህጉን እንዲቀይር ማድረግ እንችላለን። ይህን ካደረግን ደግሞ የህዝባችንን መሬት ማስመለስ እንችላለን ማለት ነው። እኔ ለ2 ዓመት ያህል የግዛቱ ወታደር ሆኜ አገልግያለሁ። በዚህ የግዛቱ ሙሉ መሳሪያ የት እንደሚቀመጥ በሚገባ አውቃለሁ።
ነገር ግን አንድ ቤተ መንግስት ውስጥ የሚኖር ለንጉሱ ቅርብ የሆነ ልናምነው የምንችለው ሰው ያስፈልገናል። ታዲያ በዚህ መሃል ባለአረንጓዴዋ ካባ ልዕልት የፊት ጭንብሏን አውልቃ እንዲህ አለችው። የአልካዛሯ ልዕልት ንጉሱን ለመቅረብ በቂ አይደለችም? አብረዋት የነበሩት ሰዎች በድንጋጤ ደርቀው ቀሩ። ይህን ያህል ጊዜ ማንነቷን አለማወቃቸው አስገረማቸው። ልዕልቷ ኬላ ወደ ቤተ መንግስቱ ስትመለስ አንድ እቅድ አንግባ ነበር። ለንጉሱ እንዲህ ብላ ጠየቀችው። አባዬ፣ ለጦር ሰራዊትህ ኮማንደሮች ታላቅ ግብዣ ማዘጋጀት እፈልጋለሁ። የተጠራጠረው ንጉስም ለምን ግብዣ ማዘጋጀት እንደፈለገች ልጁን ጠየቃት። ልዕልቷም እንዲህ ብላ መለሰችለት። ሰራዊትህ ለአንተ ያላቸውን እምነት ሲያዩ ህዝቡ አንተን ይበልጥ ይፈሩሃል። ታዲያ አንተ ደግሞ ለሰራዊትህ ትንሽ አክብሮት ብታሳያቸው እነሱ ይበልጥ ታማኝ እየሆኑ ይመጡልሃል። ንጉሱም በልጁ ሐሳብ ተስማማ። በድግሱ ምሽትም ኢግኒስና ልዕልቷ ኬላ ተባብረው የቤተ መንግስቱ ምግብ አብሳይ ለሁሉም የጦር ሰራዊት መጠጥና ምግብ ውስጥ እንቅልፍ የሚያስተኛ መድኃኒት እንዲያደርግ አግባቡት። አንድ በአንድም ኮማንደሮቹ በያሉበት መከንቸር ጀመሩ። ኢግኒስና ጓደኞቹም ተባብረው የግዛቲቱን ጦር መሳሪያ አንድም ሳያስቀሩ ልቅም አድርገው ወሰዱ። ፀሐይ ስትወጣም ንጉሱ አልካዛር ከእንቅልፉ ሲነቃ ራሱን ተከቦ አገኘ። ንጉሱም በንዴት እንዴት ብትደፍሩ ነው? ቆይ ሰራዊቴ መጥቶ ነው ወይኔ የሚወረውራችሁ አላቸው። ኢግኒስም እንዲህ አለው። ንጉሥ ሆይ፣ የጦር ሰራዊት ሆነ የጦር መሳሪያ በቁጥጥራችን ስር ነው። ስለዚህ የሰዎችን የእርሻ መሬት መልስ፣ ሕግንም በትክክል አስተካክል። ንጉሱም እያንባረቀ ሁላችሁም እኮ የኔ አገልጋዮች ናችሁ። እኔ ደግሞ ንጉሳችሁ። ማናችሁም ብትሆኑ ለእኔ ትእዛዝ መስጠት አትችሉም። ቆይ ደግሞ ልጄ ኬላ የት ነች? ኬላም ወደ አባቷ ቀረብ ብላ እዚህ ነኝ አባዬ። ንጉሱም በልጁ ሁናቴ ደነገጠ። ምን? ከእነሱ ጋር ነበርሽ? ቀድሞውኑ አውቄ ነበር። በድንገት የንጉሱ ታማኝ የተባሉ ጥቂት ወታደሮች ወደ እነ ኬላ ጥቃት ሰነዘሩ። ወደ ንጉሱም መጡ። ንጉሱም በንዴት ጦፎ ሁሉንም ያዙና ሰሩልኝ። ከዚያም ልዕልቷና ኢግኒስ በቁጥጥር ስር ዋሉ። ንጉሱ የልጁ ዕቅድ እንደሆነ ቀድሞውኑ ጠርጥሮ ስለነበር ልዕልቷን የጦር መሳሪያዎቹን የት እንዳሉ ሊጠይቅ ሲዘጋጅ ኢግኒስ ፈገግ ብሎ የሰራዊቱ የጦር መሳሪያ የት እንዳለማቀው እኔ ብቻ ነው። ያለ መሳሪያዎቹ ደግሞ አንተ ምንም ኃይል የለህም። ንጉሱም እንዲህ ብሎ መለሰለት። መሳሪያዎቹን ማግኘት እንኳን ይህን ያህል ፈታኝ አይደለም፣ ግን ለአሁኑ ቻው። ታዲያ ይሄ ነገር የሰሙ ቅርብ ያሉ ግዛቶች ይህንን አጋጣሚ ተጠቅመው የአልካዛርን ግዛት ሊወሩ ተነሱ። ንጉሱ አልካዛርም ግዛቱን ለመታደግ ያለ የሌለውን ኃይል አሰባስቦ ለጦርነት ተነሳ። ነገር ግን ንጉሱ አልካዛር በአሁኑ ኃይሉን አጥቷልና ተሸነፈ። በጎረቤት ግዛት እጅም ምርኮኛ ሆነ። አልካዛር ይህንን ነገር ለህዝቡ ሊናገር ሄደ። ንጉሱ አሁን በጠላት እጅ ስር ሆኖ ታስሯል። ከተሰበሰቡት ውስጥ አንዱ ሰው ጮክ ብሎ እንዲህ ተናገረ። እረ እንደው በወሰዱት ተዉት፣ ወደዚያ ይገባዋል፣ እንደው ሲያንሰው ነው። ልዕልቷ ኬላ በሰማችው ነገር አንገቷን ደፋች። ግን እኮ አባቴ ነው። ኢግኒስም እንዲህ አለ። ከሱ በተሻለ አልካዛር እኮ ቤታችን ነው። እሱን የማናድነው ከሆነ ሁላችንም እንጠፋለን። ከተሰበሰቡት ውስጥ ሌላኛው ሰው ደግሞ እንዲህ ብሎ ጠየቀ። እኛ ወታደሮች አይደለን፣ እንዴት ብለን ነው የምንዋጋው? ልዕልቷ ኬላ እንዲህ ብላ መለሰች። ጉልበት አያስፈልገንም። ከማንም የተሻለ የግዛታችንን መንገድ ሆነ ጫካ በሚገባ ከኛ በላይ የሚያውቅ ማንም የለም። ጭንቅላታችንን በአግባቡ ከተጠቀምን እናሸንፋቸዋለን። የአልካዛር ህዝቦችም በአንድነት ሆነው ስለ መልክዓ ምድሩ የሚያውቁትን ነገር ተጠቅመው ሚስጥራዊ ወጥመድን በየቦታው አዘጋጁ። ጠላታቸውንም በአንድነት ሆነው ወጉት። ጦርነቱንም በአብሮነትና በተናጠል ስልት አሸነፉ። ይህንን ሁሉ ጉድ የተመለከተው ንጉሱ አልካዛር እንዲህ አለ። ህዝቦች አድኑኝ። ወደ ልጁም አየት አድርጎ በህይወቴ ሙሉ ስልጣን ሰዎችን የሚቆጣጠርና እንዲፈሩ የሚያደርግ ይመስለኝ ነበረ። ግን ዛሬ እሱ ድክመት እንደሆነ ተረድቻለሁ። ከዚህ በኋላ እኔ ብመራ ዋጋ የለውም። ከአሁን ደቂቃ ጀምሮ ልጄ ኬላ የአልካዛር ንግሥት ሆና ግዛቱን ትመራለች እና ኢግኒስ ደግሞ ኮማንደር እንዲሆን ሾሜዋለሁ። ይህን የምስራች የሰሙ የአልካዛር ነዋሪዎች በደስታ ጮቤ ረገጡ።
ረጅም ዕድሜ ለሰላዩዋ ልዕልት፣ ረጅም ዕድሜ። ከዛን ቀን አንስቶ የአልካሃዛር ግዛት የፍትህና የእኩልነት ግዛት ሆነች። ንግሥት ኬላም የተወሰደባቸውን መሬት ለሁሉም በእኩልነት አከፋፈለች። ለሁሉም ሰው እውነተኛ ኃይል የሚመጣው ከፍርሃት ሳይሆን ከፍትህና ከበጎነት እናም ከጥበብ እንደሆነ ለሁሉም አሳየች።